ሰላም ዩቲዩብ ቤተሰቦች እንዴት ሰነበታችሁ? በዛሬው ፕሮግራማችን ይዤላችሁ የቀረብኩት ስለ ዩኒፎርም ሞሽን ይሆናል። ዩኒፎርም ሞሽን ማለት ነው የሚለውን እናያለን። ዲቴል ዩኒፎርም ሞሽንን በግራፍ አስደግፈን ለማየት እንሞክራለን። ከዛ እሱን ካየን በኋላ ቀጥለን ደግሞ ዩኒፎርምሊ አክሰለሬትድ ሞሽንን ለማየት እንሞክራለን። ለቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉ። አሁን ቀጥታ ወደ ፕሮግራማችን እንገባለን። እዚህ ዩኒፎርም ሞሽን ማለት ነው። ዩኒፎርም ሞሽን የሚለውን ከማየታችን በፊት ሞሽን ራሱ ማለት ነው። ሞሽን ማለት ኮንቲኒየስ ቼንጅ ኢን ፖዚሽን ኦፍ ዘ ቦዲ ነው። አንድ ኦብጀክት ከሆነ ፖዚሽን ተነስቶ የሆነ ወደሆነ ፖዚሽን ሲሄድ ምን ያደርጋል? ፖዚሽኑ ኮንቲኒየስሊ ቼንጅ እያደረገ ይሄዳል። ፖዚሽኑ ኮንቲኒየስሊ ቼንጅ እያደረገ የሚሄድ ከሆነ ያ ምን ይባላል? ዩኒፎርም ሞሽን ይባላል ሞሽን ይባላል ማለት ነው። ስለዚህ ሞሽን እንደዚህ ነው ብለን ካየን what's now the uniform motion means? So the uniform motion can be occurred when a body is moving with constant velocity. ኦብጀክታችን በኮንስታንት በሆነ ቬሎሲቲ የሚጓዝ ከሆነ ምንድነው ዩኒፎርም ሞሽን ይሆናል ማለት ነው። ዩኒፎርም ሞሽን ላይ ቬሎሲቲ ኮንስታንት የሚሆን ከሆነ አክሰለሬሽኑ ምን ይሆናል? ዜሮ ይሆናል ማለት ነው። ይሄ ኦብጀክት በኮንስታንት በሆነ ፍጥነት ይጓዛል ማለት አክሰለሬት አያደርግም ማለት ነው። ምክንያቱም በተነሳበት ፍጥነት እስከ መጨረሻው ድረስ ስለሚጓዝ አክሰለሬት አያደርግም። ስለማይጨምር አክሰለሬሽኑ ዜሮ ይሆናል በዚህ ሰዓት ላይ። ምክንያቱም ኢኒሻል ቬሎሲቲ እና ፋይናል ቬሎሲቲ በዚህ ሰዓት ምንድነው እኩል ነው ማለት ነው። ኢኒሻል ቬሎሲቲ እና ፋይናል ቬሎሲቲ እኩል ከሆነ አክሰለሬሽንን ካልኩሌት ብታደርጉ እኩል የሆኑ ቁጥሮችን ብትቀንሱ ዜሮ ነው የሚሰጣችሁ ማለት ነው። ምክንያቱም አክሰለሬሽን ማለት the rate of change of velocity ነው። ቬሎሲቲ ፋይናል ማይነስ ቬሎሲቲ ኢኒሻል ኦቨር ታይም ነው። እኩል የሆኑ ቫልዩ ቢኖረው ስንቀንስ አክሰለሬሽናችን ዜሮ ይሰጠናል ማለት ነው። ሌላኛው እዚህ ዩኒፎርም ሞሽን ላይ ማወቅ ያለብን አቬሬጅ ቬሎሲቲ እና ኢንስታንታነስ ቬሎሲቲ ተመሳሳይ ናቸው ዩኒፎርም ሞሽን ላይ። ምክንያቱም ኢንስታንታነስ ቬሎሲቲ ባለፈው እንዳየነው ኢንስታንታነስ ቬሎሲቲ ማለት the velocity of the body at a given instant of time ነው። at a given instant of time ላይ የሚኖረን ቬሎሲቲ ምን ይባላል? ኢንስታንታነስ ቬሎሲቲ ይባላል። አንድ የሆነ ፖይንት ላይ የሚኖረን ቬሎሲቲ ማለት ነው። አቬሬጅ ደግሞ አማካይ ነው። ዩኒፎርም ሞሽን ማለት የተሰጠን ሁለት ፖይንቶች ያሉትን ቬሎሲቲዎች ደምረን ለሁለት ብናካፍል የምናገኘው ቫልዩ ለምሳሌ 2 ሜትር ፐር ሰከንድ ሲደመር 2 ሜትር ፐር ሰከንድ ሲካፈል 2 ብናደርግ 4 ሲካፈል 2 ይሆናል። ይሄ ማለት ደግሞ 2 ሜትር ፐር ሰከንድ ይሆናል። ስለዚህ አቬሬጅ ቬሎሲቲ 2 ሜትር ፐር ሰከንድ ሆነ። ኦብጀክታችን ደግሞ በኮንስታንት ፍጥነት ይጓዛል ብለን ብናስብ ቬሎሲቲው 2 ሜትር ፐር ሰከንድ ይጓዛል ብንል የሆነ ሰዓት ላይ የሆነ ፖይንት ላይ የምናገኘው ቬሎሲቲ ምንድነው 2 ሜትር ፐር ሰከንድ ነው። ስለዚህ ቬሎሲቲ at a given point is also what 2 meter per second and then average velocity is also what 2 meter per second. So in uniform motion instantaneous velocity and average velocity are the same. instantaneous እና average velocity ምንድነው ተመሳሳይ ነው ማለት ዩኒፎርም ሞሽን ላይ። እዚህ ይሄን ካየን ዩኒፎርም ሞሽንን በግራፍ ማየት እንችላለን። graphical representation of the motion. How we can just represent motion by graph? Why graph is important? graph ለምን አስፈለገ? graph ሞሽን ላይ በጣም ወሳኝ የሆነው ለምንድን ነው? ዲቴይል የሆነ መረጃ ወይ ደግሞ ኢንፎርሜሽን ስለሚሰጠን ነው። ግራፍ ሾውስ ዲቴይል ኢንፎርሜሽን አባውት ዛት ሞሽን ቢኮዝ ዊ አር ጎይንግ ዊዝ ቫሪንግ ስፒድ ፍሮም ኢኒሻል ፖይንት ቱ ዘ ፋይናል። ምክንያቱም በተለያየ ሞሽን እንቅስቃሴ ብንሄድ በግራፍ እንትናችን መግለጽ እንችላለን። ያለንን እንቅስቃሴ መግለጽ ይቻላል። ለምሳሌ እናንተ ከቤታችሁ ተነስታችሁ እዚህ ትምህርት ቤት ለመድረስ በተለያየ ፍጥነት ልትሄዱ ትችላላችሁ። መጀመሪያ ላይ ልትፈጥኑ ትችላላችሁ። ከዛ የሆነ ሰዓት ላይ ቀስ ብላችሁ ልትሄዱ ትችላላችሁ። ከዛ የሆነ ሰዓት ላይ ደግሞ ጓደኞቻችሁ አጋጥሟችሁ ቆማችሁ ልታወሩ ትችላላችሁ። ከዛ ተመሳሳችሁ ደግሞ እንቅስቃሴ So, how we can just represent graphical representation, uniform motion with graph. ስለዚህ ዩኒፎርም ሞሽን በግራፍ እንዴት ነው ሪፕሬዘንት ማድረግ የምንችለው የሚለውን ስናይ ስንት አይነት ግራፎች አሉ መጀመሪያ የሚለውን ስናይ ፖዚሽን ታይም ግራፍ አለ ወይ ደግሞ ዲስፕሌስመንት ታይም ግራፍ አንደኛው ነው። ቬሎሲቲ ታይም ግራፍ እና አክሰለሬሽን ታይም ግራፍ መጠቀም እንችላለን ማለት ነው። ዲስፕሌስመንት ታይም ግራፍ shows how the displacement of the body changes within the time. as time goes ዲስፕሌስመንቱ የኦብጀክት ዲስፕሌስመንት ምን ያክል ቼንጅ እያደረገ እንደሚሄድ የሚያሳየው ምንድነው ዲስፕሌስመንት ታይም ግራፍ ነው። ሶ in this displacement time graph
ዲስፕሌስመንት ኢዝ ድሮን ቨርቲካል ላይን እንደ ታይም ኢዝ ድሮን ሆሪዞንታሊ ላይ እንስላለን። ዋይ አክሲስ ላይ ዲስፕሌስመንት እንስላለን፣ ሆሪዞንታል ላይ ታይማችን እንስላለን ማለት ነው። ስለዚህ ለዩኒፎርም ሞሽን ግራፋችን ማየት ነው የሚሆነው ስትሬት ላይን አፓርድ ይሆናል። ስትሬት ላይን አፓርድ ይሆናል ማለት የዚህ የኤስቲ ግራፍ ስሎፑን ካልኩሌት ብናደርግ ስሎፑ ከምን ጋር እኩል ይሆናል? ከቬሎሲቲ ጋር እኩል ይሆናል። ስሎፓችን ከቬሎሲቲ ጋር እኩል ይሆናል። ስለዚህ የዚህን ግራፍ ስሎፕ ካልኩሌት ብታደርጉ ስሎፓችሁ ምን አይነት ነው የሚሆነው? ስሎፑ በእያንዳንዱ ታይም ኢንተርቫል ካልኩሌት ብታደርጉ እኩል የሆነ ስሎፕ ታገኛላችሁ። ያ ማለት ቬሎሲቲያችሁ ምንድነው? ኮንስታንት ነው ማለት ነው። ኦኬ ቬሎሲቲያችሁ ኮንስታንት ይሆናል። ቢኮዝ ቬሎሲቲ ኢዝ ኢኳልስ ቱ ዋት ቼንጅ ኢን ዲስፕሌስመንት ኦቨር ቼንጅ ኢን ታይም ነው። ኤስ2 ማይነስ ኤስ1 ኦቨር ቲ2 ማይነስ ቲ1 አድርጋችሁ ብትሰሩ በእያንዳንዱ ታይም ኢንተርቫል ወስዳችሁ ብትሰሩ የምታገኙት ስሎፕ ምንድነው? እኩል ነው። ስሎፕ እኩል ከሆነ ቬሎሲቲያችን ምንድነው? ኮንስታንት ነው ማለት ነው። ስለዚህ ቬሎሲቲ ኮንስታንት ሾውዝ ዛት ዩኒፎርም ሞሽን ያሳየናል ማለት ነው። ሶ ዲስ ቬሎሲቲ ኮንስታንት ካን ቢ ድሮን ባይ ቬሎሲቲ ታይም ግራፍ። ይሄን ቬሎሲቲ ኮንስታንት መሆኑን ቬሎሲቲ ታይም ግራፍ ላይ ማሳየት ትችላላችሁ። ሶ ቬሎሲቲያችሁን በዋይ አክስ ላይ ትስሉና ታይማችሁን ደግሞ ኤክስ አክስ ላይ ብትስሉ ቬሎሲቲያችሁ ያገኛችሁት ቁጥር ለምሳሌ በእያንዳንዱ ታይም ኢንተርቫል 4 እየሆነ ቢሄድ 4 ላይ ይመጣና ታይማችን 0 ሲሆን 4፣ 1 ሲሆን 4፣ 2 ሲሆን 4፣ 3 ሲሆን 4 እያለ ፖይንቱን ማርክ አድርገን ስትሬት ላይን ብንስል ምን ያሳያል? ሆሪዞንታል ላይን ይሆናል ማለት ነው። ይሄ ሆሪዞንታል ላይን ምንድነው የሚያሳየው? ግራፋችን ኮንስታንት መሆኑን ያሳያል። ቬሎሲቲ ኮንስታንት መሆኑን ያሳያል። ቬሎሲቲ ኮንስታንት ሆነ ማለት ደግሞ አክሴለሬሽን ምንድነው የሚሆነው? አክሴለሬሽን 0 ነው ማለት ነው። አክሴለሬሽን 0 መሆኑን ደግሞ ምን ላይ ማሳየት እንችላለን? አክሴለሬሽን ታይም ግራፍ ላይ ማሳየት እንችላለን ማለት ነው። አክሴለሬሽን ታይም ግራፍ አክሴለሬሽናችንን ካልኩሌት አክሴለሬሽኑን ለማሳየት የምንጠቀምበት ግራፍ አክሴለሬሽን ታይም ግራፍ ይሆናል። ስለዚህ አክሴለሬሽን ደግሞ ለዩኒፎርም ሞሽን ምንድነው? 0 ነው ማለት ነው። 0 ሆነ ማለት አክሴለሬሽን ቨርሰስ ታይም ግራፍ አክሴለሬሽንን ዋይ አክስ ላይ ብስሉ ታይማችሁን ደግሞ ኤክስ አክስ ላይ ብስሉ አክሴለሬሽናችን ኦሪጂን ላይ ሄዳል ማለት ነው። ኦሪጂን ላይ 0 ስለሆነ ታይሙ በሄደ ቁጥር እያንዳንዱ ምንድነው? 0 ነው የሚሆነው ማለት ነው አክሴለሬሽን። ሶ ዊ ካን ጀስት ድሮ ዘ አክሴለሬሽን ታይም ግራፍ ቬሎሲቲ ታይም ግራፍ እንደ ዲስፕሌስመንት ታይም ግራፍ ፎር ዩኒፎርም ሞሽን። ስለዚህ ዩኒፎርም ሞሽን ላይ ቬሎሲቲ ታይም ግራፍ ኢዝ ሆሪዞንታል ላይን፣ አክሴለሬሽን ታይም ግራፍ ኢዝ አት ዘ ኦሪጂን and then position or displacement time graph straight line sloping upward። ስለዚህ ሞሽንን በግራፍ ማሳየት እንችላለን ማለት ነው። this is the graph of the uniform motion። ግራፍ ኦፍ ዩኒፎርም ሞሽን ይሄ ነው። ሞሽንን በግራፍ አስደግፈን ከተረዳ ነው በጣም ቀላል ይሆናል ኮንሰፕቱ በቀላሉ እንድንረዳ እንችላለን። ስለዚህ ግራፍ ሞሽን ውስጥ ያስፈልገው ለምንድን ነው? ዲቴል የሆነ መረጃ ለመስጠት ነው ማለት ነው። ዲቴል የሆነ መረጃ ለመስጠት ሞሽንን በግራፍ አስደግፈን ማየት እንችላለን። So we can draw now the acceleration time graph for uniform motion. Acceleration time graph for uniform motion is negative acceleration versus graph is just like that. And load here is on the origin. Go to 0, you know what? And then like that. So you have the origin like that. So this is the graph calculation, uniform motion.